በጣም ቆሻሻ የተባለ ትንሽ መንደር ውስጥ የሚኖር አንድ ቤተሰብ ወደ ውጪ ለመውጣትም እንኳን ፍቃድ የላቸውም። ነግዶ ደግሞ ተንቀሳቅሶ ወደ ቤት መግባት ከነጭራሹ ነፃነት አልነበራቸውም። ገና በ12 ዓመቱ ወጣቱ ቤተሰቦቹ ስለሞቱበትና ስላጣቸው በየሰፈሩ በየመንደሩ የተለያየ ቦታ ላይ ተቸግሮ ዞሮ ነበርም። ግን ከትንሽ ዓመት በኋላ ያ ቤተሰብ ራሱ በዓለማችን ላይ በጣም ሀብታም ይሆናሉ። ከዛም ልክ እንደ እንግሊዝ ላሉ ልዕለ ኃያል ለሚባሉ የጊዜው ሀብታም ሀገራት እና ኃይለኛ ሀገራት ለጦርነት ገንዘብ አበዳሪ መሆን ቻሉ። እንዲያውም የሆነ ሰዓት ላይ ይህ ቤተሰብ ራሱ አንዳንድ ሀገራት ከመፍረስ ራሱ የማትረፍ አቅም ነበራቸው፣ አተርፈዋልም። ስለአሁን ደግሞ እናውራ ከተባለ እነዚህ ቤተሰቦች በዓለም አቀፍ ደረጃ 1800 የሚደርሱ ቤተ መንግስት የሚያክል ትልልቅ ቤቶች አሏቸው። እንግሊዝ ውስጥ፣ ፈረንሳይና ጀርመን የመሳሰሉ ሀገራት ላይ ይህ ቤተሰብ ራሱ የበላይ ቁጥጥሩን ወይም ቁንጮ የሚባለው ቦታ ይዘው ይገኛሉ። እንደዛም ሆኖ ግን በጣም አስደናቂው ነገር ምን መሰላችሁ? ስለዚህ ቤተሰብ በዓለማችን ላይ በጣም ውስን ሰዎች ናቸው የሚያወሩትም የሚያውቁትም። በዛ ላይ ደግሞ የዚህ ቤተሰብ ማንኛውም አባል በየዓመቱ የሚወጣው ፎርብስ የሚባለው መጋዚን ላይ ወይም መጽሔት ላይ የሀብታሞች ዝርዝር ላይ የአንዳቸውም ስም ተጠቅሶ አያውቅም። ይህ ቤተሰብ ማለት እንግዲህ ዘሮስ ቻይልድ ቤተሰቦች የሚባሉት ናቸው። ይህ ቤተሰብ ራሱ ድሮ ጀርመን ውስጥ በጣም ቆሻሻ የተባለና ትንሽ መንደር ውስጥ ይኖሩ ነበርም። እርግጠኛ ነኝ ከእናንተ መሃል ብዙዎቻችሁ ስለዚህ ቤተሰብ ገና ዛሬ ለመጀመሪያ ጊዜ እየሰማችሁ ሊሆን ይችላል። የሚገርመው ነገር ግን ያለፉት 200 ዓመታት በዓለማችን ላይ ያሉ ትልልቅ የሚባሉ የተለያዩ ኢንዱስትሪዎች ላይ ከፍተኛ ቁጥጥር አላቸው፣ ድርሻም አላቸው። ዛሬ ላይ ደግሞ ያላቸው ኔት ቫልዩ እኒ ከተባለ ሀብታቸው ከ20 ትሪሊዮን ዶላር በላይ ከፍተኛ ሀብት እንዳላቸው ይቆጠራል፣ ይነገራል። ታዲያ አሁን እዚህ ጋር ትልቁ ጥያቄ የሚሆነው ከድህነት ከወጣ በኋላ ይህ ቤተሰብ ራሱ በዓለማችን ላይ ይህናል ትልቅ የተባለ ሌጋሲና ትልቅ ቅርስን መውረስ ቻሉ ወይም ማግኘት ቻሉ? ምንስ ምክንያት ቢኖረው ነው ታዲያ? እነዚህ ሰዎች ወይም ይህ ቤተሰብ ራሱ ከመላ ዓለም ራሱን የሚደብቅበትና የሚሸሸግበት ምክንያትስ ምን ነበረ? ይህን ነገር እንግዲህ በዛሬ ቪዲዮ በግልጽ ለማውራትና ለመወያየት እንሞክራለን። ዓለም ድንቅ ናት በሚለው ቪዲዮ በድጋሚ ተገናኝተናል። ውድ ቤተሰቦች፣ የዓለማችን በጣም ሀብታም የሚባለው ይህ ቤተሰብ ታሪካቸው አንድ ብሎ የሚጀምረው ፌብሩዋሪ 23 1744 በፈረንጆቹ ጀርመን ውስጥ የምትገኘው ፍራንክፈርት የምትባለው ከተማ ውስጥ አንድ ከጁሽ ቤተሰብ ከአይሁድ ቤተሰብ ሜር አምስቸልስ ሮስቻይልድ የተባለው ግለሰብ ይወለዳል ወይም አንድ ህፃን ይወለዳል። በጊዜውም ደግሞ የሰለጠኑት አውሮፓውያን ፖለቲካን እንደ ትልቅ ነገር አድርገው ያስቡ ነበረ ወይም የበላይ ቦታ ይዝ ነበረ። በዚህ የተነሳም ደግሞ ሰለባ የሚሆኑት የነበሩት አይሁዶች ነበሩ። ምክንያቱም ማህበረሰቡ እንዳለ አንድ ለየት ያለ አስተሳሰብ ነበረው። በክርስትና የማያምን ማህበረሰብ ካለ በመካከላችን እነዛ ሰዎች ራሱ ለማህበረሰባችን ወይም ለሀገራችን በጣም አደጋ ናቸው ብሎ ያስቡ ነበረ። በዚህ አስተሳሰብም የተነሳ በጊዜው በአይሁዶች ላይ በጣም ከፍተኛ ወንጀል ተሰርቶባቸዋልም፣ ተጨቁነው ነበረ። ምክንያቱም እነዚህ ሰዎች እንዳለ አንድ ላይ ሆነው ፍራንክፈርት ውስጥ የሚገኘው ጁድን ኬስ የሚባለው የድሃ መንደር ውስጥ ይኖሩ ነበርም። ይህን ስታውቁ በጣም ልትገረሙ ትችላላችሁ። ይህ ትንሽ መንደር ከ3000 የሚበልጡ አይሁዶች አንድ ላይ ታጭቀው ነበር የሚኖሩበት። ሜር አምስቸል ሮስቻይልድ ከቤተሰቡ ጋር 30 ሆነው አንድ ላይ 30 ቤተሰቦች እዚሁ የድሃ መንደር ውስጥ 11 ጫማ ርዝመት ያላት ትንሽ ክፍል ውስጥ አብረው ይኖሩ ነበርም። የሜር አምስቸል አባት ደግሞ አምስቸል ሞስ ሮስቻይልድ አንዳንድ እቃዎችን ይነግድ ነበረ። የምንዛሬም ስራ በደንብ አጣጥፎ ይቀጥል ነበር፣ ይሰራ ነበረ። በዛ ላይ ደግሞ ዩሮፕ ውስጥ የነበሩ ለልዑል ሄስ ውድ የተባሉ ኮይኖችን በግል ሰፕላይ ያደርግ ነበር፣ ያቀርብለት ነበረ። የዚህ ዋና ምክንያቱ ደግሞ አይሁዶች በዛ ሰዓት ላይ ስራ የመስራት ብዙ አማራጭ አልነበራቸው ወይም ቢዝነስ ላይ መካፈል አይችሉም ነበረ። ይህም ማለት ደግሞ ማንኛውም ኢንዱስትሪ ላይ እንደ ልባቸው እንዲንቀሳቀሱና እንዲነግዱ ነጭራሹ አይፈቀድላቸውም ነበረ። ግን ከዛ መሃል ላይ አንድ ኢንዱስትሪ ነበረ። ያም የገንዘብ ኢንዱስትሪ ነው ወይም ደግሞ መኒ ነው። የሚያገኙትን ገንዘብ መመንዘርም ሆነ ማበደርም እንዲሁም ውድ የተባሉ ሳንቲሞችን ማቅረብ ማንም አይነካባቸው። ከገንዘብ ጋር የተያዘ የወለድ ስራን ደግሞ በጊዜ የነበሩ ክርስቲያኖች እንደ ኃጢአት ይቆጥሩት ነበረ። ስለዚህ አይሁድ የሆኑ ሰዎች በዚህኛው ቢዝነስ ወይም በገንዘብ ስራ መተዳደሪያ ለማድረግና ህይወታቸውን ለመምራት በጣም ምርጥ አማራጭ ሆናቸው። በዚህ ስራም ደግሞ ሁሉም እየቀጠሉ እየበረቱ በሄዱ ሰዓት በቢዝነሱና በስራው ላይ ኤክስፐርት የሆኑ ሄዱ። የአምስቸልድም ቢሆን ቢዝነሱ በጣም ምርጥ ሆኖ ቀጥሎለት ነበረ። ቤተሰቡም ደግሞ አሪፍ ገንዘብ እያገኘ ስለሆነ የተሻለ ህይወት ማሳለፍ ጀመረ። ግን በፈረንጆቹ በ1755 በፈንጣጣ ወረርሽኝ የተነሳ አባታቸው አምስቸል ሞስ ሮስቻይልድ ህይወቱ ሊያልፍ ቻለ። በዛ ሰዓት ላይ እድሜው 44 ዓመት ብቻ ነበር። አባታቸው በድንገት ህይወቱ ሲያልፍ ሜር አምስቸል ሮስቻይልድ እና ወንድሞቹ በአጠቃላይ በጣም ትልቅ ጫና ደርሶባቸው ነበረ። ይህ አሰቃቂና አስከፊም አደጋ ነበረ። እንደዛም ሆኖ ግን ይሄ የሀዘናቸው መጨረሻ አልነበረም። ምክንያቱም አባታቸው ካለፈ ከአንድ ዓመት በኋላ እናታቸውም ዓለምን ተሰናብታ ሄደች። በዛ ሰዓት ላይ ሜር ሮስቻይልድ እድሜው 12 ዓመት ብቻ ነበረ። እሱም ደግሞ የሺቫ የሚባል ባህላዊ የሆነ የአይሁዶች የትምህርት መምሪያ ወይም ደግሞ ትምህርት የሚሰጥበት ተቋም ውስጥ ይማር ነበረ። ግን በድንገት ቤተሰቦቹ ካለፉ በኋላ ትምህርቱን ለመተው ግድ ሆነበት። ማንም ስለሌለውም ደግሞ ዘመድ አዝማድ ጋር ተጠግቶ መኖር ጀመረ።
ከትንሽ ጊዜ ቆይታ በኋላም ዘመዶቹ እዛው ጀርመን ውስጥ የምትገኘው ሌላኛዋ ከተማ ወደ ሃንቨር ላኩት። ምክንያቱም ወደዛ የተላከው የአይሁዶች አንድ ባንክ ሃውስ ነበረ ወይም ባንክ ቤት ነበረ፣ ሲመን ዎል የሚባል። እዛም የተለያዩ ስራዎችን በመላላክ እየሰራ ራሱን ወጪ መሸፈን እንዲችል ነበር ያደረጉት። ለአንድ ለ12 ዓመት ልጅ ይህ ጊዜ ማለት በጣም የታገለበትና የተቸገረበት ዓመት ነበረ። ግን ይሄ ስራ ራሱ ደግሞ በህይወቱ ላይ በጣም ትልቅ ለውጥን የፈጠረና አብዮታዊ ክስተት ይዞለት ሊመጣ ችሏል። ምክንያቱም እዚህ ቦታ ላይ ወይም ባንክ ቤት ውስጥ በሚሰራ ሰዓት ስለ ውጪ ንግዶችና ስለ ፋይናንስ በጣም ለየት ያለ እውቀቶችን ማግኘት ችሎ ነበረ። በዛ ላይ ደግሞ በድሮ ሮም ይገኙ የነበሩ በጣም ውድ የተባሉ ብርቅዬ ሳንቲሞችንም ምንነታቸውን ለይቶ ማወቅ ችሎ ነበረ። ብርቅዬ ሳንቲሞች ማለት በዛ ጊዜ ታሪካዊ ሆኑና በጣም የቆዩ የሰነበቱ ሳንቲሞች ይፈለጉ ስለነበረ ለይቶ አውቋቸዋል። እነዚህም ደግሞ መጥፋታቸው ነው የሚባሉ ሳንቲሞች ነበሩ። ቁጥራቸውም አነስተኛ ስለሆነ እንዲሁም ብርቅዬ ስለነበሩ ዋጋቸው በጣም ከፍተኛ ነበረ። ያለማቋረጥ ለ6 ዓመት ያህል እዚህ ቦታ ላይ ስራ ከሰራ በኋላ ሜር ወደ ወንድሞቹ ጋር ወደ ፍራንክፈርት ለመመለስ ይወስናል። በ1763 በ19 ዓመቱ ማለት ነው ወደ ተወለደበት ከተማ ወደ ፍራንክፈርት ይመለሳል። እዚህ ከመጣ በኋላም እነዛ ብርቅዬ የተባሉ ውድ ሳንቲሞችን መነገድና መሸጡን ቀጥሎ ነበረ። በዛም ደግሞ ከፍተኛ ጥቅም ማግኘት ቻለ። በጥቂት ዓመት ውስጥም ስራው ተጣጥፎ ስለቀጠለለትና ተርፋማ ስላደረገው አካባቢ ላይ ካሉ ከከበሩና ሀብታም ከሚባሉ ሰዎች ተርታ አብሮ ስሙ የሚጠራ ሰው መሆን ቻለ። ከትንሽ ዓመት በኋላም ደግሞ ዩሮፕ ውስጥ ከሚገኙ ከንጉሳዊ ቤተሰቦች ጋር አብሯቸው ስራውን ማቀላጠፍና መቀጠል ቻለ። ሌላው ቀርቶ በአጭር ጊዜ ውስጥ የዘውድ ልዑል የሚባለው የዊሊያም ሄልም በጣም ታማኝና የቅርብ ሰው መሆን ቻለ። በሁለቱ መካከልም ደግሞ አሪፍ የሆነ ወይም ቆንጆ የሚባል የንግድ ስምምነት ተፈጥሮ ነበረ። ሜርም ደግሞ ስለ ፋይናንስ ቀደም ብሎ ያወቀው ወይ የተማረው እውቀት ስላለ የልዑሉን ጠቅላላ ፋይናንሻል ስራዎች የሚቆጣጠርለትና የሚያይለት እሱ ነበረ። ሜርም ነቃ ያለ ሰው ስለነበረ በዚህ ሰዓት ላይ በፈጠራት ትንሽ የስትራቴጂ የተነሳ ያለውን ሀብት በጣም ብዙ እጥፍ ማሳደግ ችሎ ነበረ። ያ ስትራቴጂም ደግሞ ሌላ ነገር አልነበረም፣ ወርቅ መግዛት ነበረ። ውድ ቤተሰቦች በዛ ሰዓት ላይ እንግዲህ እንደሚባለው ከሆነ የተፈጠረው ክስተት ስናየው የዘውድ ልዑሉ ዊልሄምስ ወርቅ ለመግዛት እንዳሰበ ሜር ቀደም ብሎ ከመተግበሩ ወይም ከመገዛቱ በፊት በጣም ብዙ ወርቆችን፣ የወርቅ ብስኩቶችን እየገዛ ቤቱ ያስቀምጥ ነበር፣ ይሰበስብ ነበረ። ምክንያቱም ከዛ በኋላ ከትንሽ ቆይታ በኋላ ይህ ወሬ ገበያ ላይ በተሰራጨና በተሰማ ሰዓት ልዑሉ በጣም ብዛት ያለው ወይም ከፍተኛ መጠን ያለው ወርቅ ሊገዛ ነው በተባለ ሰዓት በድንገት ገበያ ላይ ያለው የወርቅ ዋጋም በጣም ጣራ ይነካል፣ ከፍተኛም ይሆን ነበረ። በዛ ሰዓት ደግሞ ሜርም ቀደም ብሎ የገዛውን በርካሽ የገዛውን ወርቅ ይሸጥና ከፍተኛ ገንዘብ በትርፍ ያገኝ ነበረ። የሜር ሮስቻይልድም ይህ ቢዝነሱ በጣም በፍጥነት እያደገና እየተከታተለለት ሄደ። ገንዘብም ቢሆን በዚህ ሰዓት ላይ በጣም ከፍተኛ ማጠራቀም ችሎ ነበረ። በዛ መሃል ግን አንድ ሰው ሐሳብ ሰጠው። ገንዘብን ዝም ብለህ ከምታስቀምጠው ለምን በወለድ አታበድርም የሚል ሐሳብ የሰጠው ሰው ነበረ። ይሄ ደግሞ የሚታወቅ ነው። በወለድ ካበደረ ገንዘቡን ሲመልስ በጣም ምርጥ ጥቅም እንደሚያገኝ ሁሉም ሰው የሚረዳውና የሚያውቀው ነው። ይህን ሐሳብ በሰማ ሰዓት ላይ ሜር ሮስቻይልድ ሐሳቡና አይዲያውን በጣም ወዶት ተመችቶት ነበረ። ፈጠናለና ለተቸገረና ገንዘብ ለሚፈልግ ሰው ማበደሩን ቀጠለ። ግን አንድ ነገር ልብ በሉ፣ ከዚህ ሰው ወይም ደግሞ ከሜር ሮስቻይልድ የሚበደሩ ሰዎች አንድ ተራ የሚባሉ ትንንሽ ሰዎች አይደሉም። ንጉሶች፣ ልዑሎች እንዲሁም ደግሞ የመንግስት ቢሮ የሚሰሩ ባለስልጣናት ናቸው። ልክ በዚህ መልኩ እየቀጠለ ሄደና በዓለማችን ላይ አዲስ የሚባል የባንክ ሲስተም ተጀመረ። ቀስ በቀስም ደግሞ የሮስቻይልድ ቤተሰቦች ዋና ቢዝነሳቸው ማድረግ ጀመሩ። በፈረንጆቹ በ1770 ሜር ጉድልስ ነበር የተባለች አንድ ሴትን አገባ። እሷም ደግሞ የገንዘብ ልውውጥ ወይም ደግሞ የምንዛሪ ስራ ላይ በጣም ታዋቂ የነበረ ሰው ልጅ ናት። ከተጋቡ ከትንሽ ዓመት በኋላ 10 ልጆችን ያፈራሉ በትዳራቸው። ከነዚህ መሃልም ደግሞ 5 ወንድ ልጆችና 5 ሴት ልጆች ነበሩ ልጆቻቸው። ከዛ በመቀጠልም 1785 ይመጣል ወይም ዓመቱ ይደርሳል። ሜር ሮስቻይልድም ጁደንገስ ከሚባለው የድሃ መንደርና አስጨናቂው መንደር ይወጣና በጣም ተለቅ ያለና ሰፋ ያለ ቤት ውስጥ ዘና ፈታ ብሎ ለመኖር ያስባል። ከተማው ላይም አለ የሚባለው ትልቁ ህንፃ ላይ 5ኛ ፍሎርን ይገዙና ኑሯቸውን በዛ ያደርጋሉ። በዚህ ህንፃ ላይ ደግሞ የጀርመን አሜሪካን ባንከር የሆነውን ጨምሮ በጣም ትልቅ የንግድ ሰው የሚባለው ጃኮብ ቪሼቭም ከቤተሰቡ ጋር የሚኖርበት ህንፃ ነበረ። ይህ ህንፃም ደግሞ በድሮ ጊዜ ግሪንሼልድ ሃውስ በመባል ይታወቅ ነበረ። ሜር ሮስቻይልድም ደግሞ ገና ከልጅነታቸው ልጆቹን ሲያሳድጋቸው የገንዘብን ዋጋ፣ ጥቅሙን፣ እንዴት አድርገው መኒ ሜክ ማድረግ እንዳለባቸው፣ ገንዘብ መስራት እንዳለባቸው እና የማጭበርበር የተለያዩ ስልቶችንም በደንብ ሲያስተምራቸው ነበረ። እነዛ ልጆችም ትንሽ ካደጉ በኋላ ጀርመን ውስጥ የሚገኝ አንድ ትልቅ ባንክ መሆን ብቻ ሳይሆን በአገሪቱ ላይ ትልቁ አበዳሪ ባንክ በመባል ታወቀና ስመጥር መሆን ቻለ። በዛ መሃልም ስራው እየተከታተለ ሲሄድ ሜር አንድ ነገር ያስባል። ስራዬን ለምን በዓለም አቀፍ ደረጃ አልበትነውም የሚል ነበር ሐሳቡ። ለዚህ ስራም ደግሞ ያሉትን ልጆቹን ወንድ ልጆቹን በዓለማችን ላይ የተለያየ ቦታ ላይ ለመበታተና ለማሰራት አሰበ። የሜር የመጀመሪያ ልጅ ሆነው አምስቼል እዛው ፍራንክፈርት ውስጥ እንዲቆይ ተደረገ። ሁለተኛ ልጁን ሰለሞንን ወደ ቬና ላከው። አራተኛ ልጁን ካርልን ወደ ኔፕል ላከው። አምስተኛ ልጁ ጃኮቭን ወደ ፓሪስ ላከው። ጄምስም የሚባል ሰው ይታወቃል ፓሪስ ውስጥ። ከነዚህ ከ5 ልጆች መሃል የሜር ሶስተኛው ልጅ ኒተን ሮስቻይልድ ነበረ። እሱም ደግሞ ከሁሉም ልጆቹ በብልጠቱ በጣም ይታወቅ ነበር። በፈረንጆቹ በ1798 በ21 ዓመቱ ይህ ሶስተኛ ልጁ ኒተን ሮስቻይልድ
አንድ ለየት ዓላማ ይዞ ወደ ለንደን ጉዞውን ያደርጋሉ። ለንደን ከሄደ በኋላም ከአባቱ የበለጠ በጣም ትልቅ ባንክ ይከፍታሉ። ግን እዚህ ጋር አንድ ትልቅ ጥያቄ አለ። ሜር ለምንድን ነው ከልጆቹ መሃል በጣም ብልጥ የተባለውን ሶስተኛ ልጁን ለንደን እንዲሄድ የመረጠበት ምክንያት ምን ነበረ? አንዳንድ መረጃዎች እንደሚያሳዩት ከሆነ ከአባቱ የተሰጠውን ገንዘብ በ17 ዓመት ውስጥ ለንደን ከሄደ በኋላ ማለት ነው 2500 እጥፍ አድርጎ ነበር የመለሰለት ወይም አሳድጎት ነበር። እንዴት ካላችሁ ከዚህ ጀርባ ያለው ታሪክም በጣም አስገራሚ ነው። በትክክለኛው ሜር ፈልጎ የነበረው ኒተን ወደ ለንደን ከሄደ በኋላ በዓለማችን ላይ የነበሩትን የተለያዩ ጦርነቶችን ፈንድ እንዲያደርግና በጀት እንዲሰጣቸው እንዲያበድራቸው ፈልጎ ነበረ ወደ ለንደን ይላከው። ምክንያቱም ከ1792 ጀምሮ እስከ 1815 ድረስ እንግሊዝ ብቻ ሳትሆን በአጠቃላይ ዩሮፕ በጊዜው በጣም ኃይለኛ ነው አቅም አለው የሚባልለትን የፈረንሳዩን ንጉስ ከናፖሊዮን ቦናፓርት ጋር ከፍተኛ ጦርነት የከፈቱበት ዓመት ነበረ። ሮስቻይልዶች ለመጀመሪያ ጊዜ በሚባል ደረጃ ለጥቅማቸው ሲሉ ጦርነትን ፈንድ ማድረግ አንድ ብሎ ጀመሩበት የሚባልበት ጊዜ ነበረ። ማለትም ለመንግስት አካላት ፈንድ ማድረግ ጀምሮ ነበር፣ ገንዘብ ማበደር ጀምሮ ነበር። ምክንያቱም በጦርነት ሰዓት ላይ የሚያስፈልጋቸውን መሳሪያና ለጦርነቱ የሚያስፈልጉትን የተለያዩ ቁሳቁስ መግዛት እንዲችሉ ያለውን ወጪ እንዳለ ይሸፍኑላቸው ያበድሯቸው ነበር። በጦርነት ሰዓት ደግሞ ለየትኛውም ሀገር መንግስት ፈንድ ማግኘቱ በጣም ይከብዳቸዋል፣ ከየትም አያገኙም። ምክንያቱም ጦርነቱ ላይ የአገር ከተሸነፈ አበዳሪው ጠቅላላ ገንዘቡ ከሰረ ማለት ነው። ግን የሮስቻይልድ ቤተሰቦች ደግሞ ይህንን ኪሳራ ለመድፈርና ለመወጣት በቂ አቅም ነበራቸው፣ ወይም ከኪሳራ ይልቅ ጥቅሙ ላይ ትኩረት ያደርጉ ነበር። ምክንያቱም ደግሞ ከሌላ ብድር አኳያ ሲታይ ለጦርነት ሲያበድሩ በጣም ከፍተኛ እጥፍ ተደርጎ ስለሚመለስላቸው ጥቅሙ በጣም ያጓጓቸው ነበር። ፊት ለፊታቸው ያለው መንግስትም ደግሞ እነሱ ያሉትን ተስማምቶ ያንን ገንዘብ ከመበደርና ከመቀበል ውጪ ምንም አይነት አማራጭም የለው ጦርነት ላይ ስላለ። ስለዚህ ጦርነት ላይ ያሉ ሀገራት ከነሱ ብድር መቀበላቸውን ቀጠሉ። የሮስቻይልድ ቤተሰቦች ደግሞ ከፍተኛ የሆነ ጥቅም እያተረፉና እየነገዱ ጉዟቸውን በዛው ቀጠሉ። በፈረንጆቹ በ1815 የሮስቻይልድ ቤተሰቦች ብቻቸውን ለእንግሊዝ መንግስት ብቻ 9.8 ሚሊዮን ፓውንድ ያህል ከፍተኛ ገንዘብ ፈንድ አድርገውላቸው ነው ወይም አበድሯቸው ነበር። በዛ ጊዜ ይሄ ገንዘብ ከነጭራሹ የሚታሰብ አልነበረም፣ ከፍተኛ ቁጥር ነበር። አመቱን አስቡት። እዚህ ጦርነት ላይም ደግሞ ዋና የሚባለውን ለየት ያለ ስትራቴጂያቸውን በደንብ ተጠቅመውበት ነበር። ያም ደግሞ ጥቅማቸው ወይም ወለዱ በጣም ብዙ እጥፍ ከፍ አድርገው ነበር ያበደሯቸው። ከዚህ በስተጀርባ ግን ሮስቻይልድ ቤተሰቦች የሰሩት ከጦርነቱ ጋር የተያያዘ ጠቅላላ መረጃ ከማበደራቸው በፊት እጃቸው ላይ ይደርስ ነበር። በዛ ጊዜም ቢሆን ጁን 18 ላይ የተደረገው ባትል ኦፍ ዋትሎ የሚባለው ጦርነት ቀድሞ መረጃ ደርሷቸው ነበር። ናፖሊዮን አሁን አቅሙን ጨርሷል እና ጦርነቱን ሊሸነፍ ነው የሚለው መረጃ ቀድሞ እጃቸው ላይ ገብቶ ነበር። የሮስቻይልድ ቤተሰቦች ደግሞ ለእንግሊዝ መንግስት ቀደም ብለው ገንዘብ በደንብ አበድሯቸው ነበር። ስለዚህ እዚህ ጦርነት ላይ ከፍተኛ ገንዘብና ትርፍ እንደሚያገኙ እርግጠኛ ሆኖ ነበር። ግን ደግሞ ኔተን ሮስቻይልድ በጣም ሌጀንድ የሆነና አይምሮ ምጡቅ የሚባል ሰው ነበር። በአንድ ጊዜም የውሸት ዜና በተነም። እንግሊዝ ይህን ጦርነት ትሸንፋለች የሚል በኃይለኛው እንዲበተንና እንዲወራ አደረገም። በዛ ሰዓት ደግሞ የእንግሊዝ ስቶክ ማርኬት እንዳለ ክራሽ የሚያደርግበት ሰዓት ደረሰ። ይህ ዜና ልክ እንደተሰማም እንግሊዝ ውስጥ ያሉ ነጋዴዎች በአጠቃላይ ርምሳቸው ወጣ። የሚያደርጉት ግራ ገባቸው። የእነሱን ወሬም ደግሞ ህዝቡ በትክክለኛ ጠንከር ብሎ እንዲያምን ብለው የራሳቸውን የተወሰነ ሼር እስከ መሸጥም ደርሰው ነበር። ስቶክ ማርኬት ክራሽ ሊሆን እንደሆነ ወይም ደግሞ ጫፍ ላይ መድረሱን ሁሉም ከሰማ በኋላ በከፍተኛ መጠን ሼሩን ተቆጣጥረው የነበሩ ሰዎች በአንድ ጊዜ መሸጣቸውን ቀጠሉ። ኒተን ሮስቻይልድ ደግሞ ይህንን ወርቃማ የሆነ እድሉን በትክክል ለመጠቀም ወሰንም። ህዝቡ እንዳለ ስቶክ ማርኬት ላይ የነበረውን ገንዘብ እያወጣ ሼሩን በሚሸጥ ሰዓት ከፍተኛ መጠን ያለው ገንዘብ አወጣና ኒተን ማለት ነው የእንግሊዝ ስቶክ ማርኬት ላይ ኢንቨስት አድርገው ጠቅላላ ሼራቸውን ገዛው። ከትንሽ ጊዜ ቆይታ በኋላ ጦርነቱን እንግሊዝ እንዳሸነፈች ሁሉም ሲሰማ ወይም ዜናው ሲደርሰው ስቶክ ማርኬት በከፍተኛ ሁኔታ እንደ ጥይት ተተኩሶ ወደ ላይ ማደግ ቻለ። ስለዚህ ቀላል ነው ጌሙ። ሮስቻይልድ ቤተሰቦች እጅግ በጣም ከፍተኛ የሚባል ገንዘብ ማትረፍ ቻሉ በዚህ ግርግር ማለት ነው። ይህ እንግዲህ የኒተን አስገራሚ ቴክኒኩ ወይም ደግሞ ብቃቱ ጦርነት ላይ ላበደረው ገንዘብም ምርጥ ትርፍ ማግኘት ችሏል። በዛ ላይ ደግሞ በክስተቱ ስቶክ ማርኬት ላይም በጣም ኃይለኛ የሚባል ከፍተኛ ገንዘብ ማትረፍ ቻለ በዛ ጊዜ ማለት ነው። ልክ በዚህ መልኩም በ17 ዓመት ውስጥ ብቻ ቀደም ብሎ የነበረውን ሀብት 2500 እጥፍ ማድረግ ቻለ። ስለ ቁጥሩ እናውራ ከተባለ ሜር 20,000 ፓውንድ የሚደርስ ስቴክ ነበር የሰጠው ለልጁ ማለት ነው። ግን ያንን አሳድጎ ከ50 ሚሊዮን ፓውንድ በላይ እንዲደርስ ማድረግ ቻለ። ግን ይህን ሀብት ሲያገኝ ይህን በቀላሉ አላገኘውም። ኒተን ሮስቻይልድ በጣም የቅርብ ጓደኞችና ወዳጆቹንም አልማራቸውም። እነሱንም አታለው ነበር ሀብት ያፈራው። አይናቸውን ጨፍነው እሱን ያምኑትና ይከተሉት የነበሩ ሰዎች ከነሱ መሃል አንደኛውና ተጠቃሹ ልዑል ዊሊያም ሄስም አንዱ ነው። ምክንያቱም ቀደም ብሎ በ1813 ናፖሊዮን ጀርመንንም አጥቅቷት ነበረ። ጀርመን ደግሞ ጦርነቱ ከተሸነፈች በኋላ ዊሊያም ለትንሽ ጊዜ ወይም ለተወሰነ ጊዜ ተደብቆ ለመኖር ተገዶ ነበር። በዛ ሰዓትም ደግሞ ለንደን ውስጥ ለኒተን ሮስቻይልድ
550,000 ፓውንድ ልኮለት ነበረም። ዛሬ ላይ በቢሊዮን ዶላር ብላችሁ አስቡት። ዊሊያም በዛውም ደግሞ ገንዘቡን ሲልክለት ይህንንም መረጃ ወይንም ዜና ልኮለት ነበረም። ሮትሻይልዶች ይህንን ገንዘብ የእንግሊዝ ባንኮችና ስቶክ ማርኬት ላይ ኢንቨስት እንድታደርጉ ትፈልጋለሁ ብሎ ነበረ ደብዳቤ አብሮ ይላከለት። ሮትሻይልዶች ግን ይህንን ገንዘብ ኢንቨስት ማድረግ ተዉትና ለራሳቸው ዓላማና ለጥቅማቸው ለተርፋቸው መጠቀም ጀምረው ነበረም። ቀደም ብለን እንዳወራነው ለጦርነቱ ፈንድ ማድረግና ማበደር። ናፖሊዮን በመጨረሻም ከእንግሊዝ ጋር ባደረገው ጦርነት በተሸነፈ ሰዓት ዜናው ሁሉም ስለሰማው ትንሽ ጊዜ ጠበቀና ዊሊያም ሀስ የተባለው ልዑል ወደ ግዛቱና ወደ ንግስናው ወደ ቦታው ተመለሰም። ቦታውንም ከያዘ በኋላ የመጀመሪያ ስራ የነበረው ለሮትሻይልዶች የላኩላችሁን ገንዘብ ከነትርፉ ስጡኝ ብሎ ነበር የጠየቃቸው። በእርግጥ ሮትሻይልዶች ዊሊያም የጠየቃቸውን ገንዘብ መልሰውለታል። የመለሱለት ግን በጣም በሚገርም ሁኔታ 8%ን ቆርጠው ነበር የላኩለት። በሌላ በኩል ግን ሲታይ እንግሊዝ ጦርነቱን ካሸነፈች በኋላ ስቶክ ማርኬቱ በጣም ተተኩሶና አድጎ ስለነበረ ትንሽ ገንዘብ እንኳን በዛ ሰዓት ላይ ኢንቨስት ያደረጉ ሰዎች በአንድ ጊዜ ሚሊዮነር ሆነው ነበር። በዛ ሰዓት ላይ በትክክለኛው የዊሊያምን ገንዘብ ስቶክ ማርኬት ላይ አውሎትና ኢንቨስት አድርገውት ቢሆን ኖሮ ዊሊያም በጣም ከፍተኛ ገንዘብ ማትረፍ መቻለ ነበር። እንደዚህ ሆኖ ካለፈ በኋላም ግን እስከ 19ኛው ክፍለ ዘመን መጀመሪያ ድረስ የሮትሻይልድ ቤተሰቦች ባንክ ሲስተማቸውን ሙሉ ዩሮፕ ውስጥ አንድ ሰንሰለት ሰርተው መዘርጋት ችሎ ነበረ በብዛት። በዛ ሰዓት ላይ ግን ልብ ያሉትና ትኩረታቸውን የሳበ የነበረው ዩሮፕ ውስጥ አንድ ለየት ያለ ነገር ተፈጥሮ ነበር። ያም ደግሞ የኢንዱስትሪ አብዮት ፈንድቶ ነበረ። ገንዘብ እንኳን ከመጀመሪያም በጣም ብዙ ሰብስበዋል አላቸው፣ ሀብትም እስከ ጥግ ነበረ። ስለዚህ እዚህ ቦታ ላይ ወይም በዚህ ሰዓት ላይ ሆነው ያሰቡት ለምን አዲስ የተፈጠረ ባለው በኢንዱስትሪ ስራ ላይ ገንዘባችንን የተለያየ ቦታ ላይ ለምን ኢንቨስት አናደርግም ብለው ማሰብ ጀመሩ። ልብ ብለው በትኩረት ሲያጠኑ በጊዜው እንደሚታወቀው ነዳጅ ማውጣትና የተለያየ የማዕድን ቁፋሮ ማድረጉ በጣም በከፍተኛ ሁኔታ በዝቶ ነበረ። ስለዚህ ከሌሎች ጭምር እነዚህ ሴክተሮች ላይ ወይም እነዚህ ዘርፎች ላይ በጣም ከፍተኛ የሆነ ገንዘብ ኢንቨስት ማድረግ ጀመሩ። ለምሳሌ አዘርባይጃን ውስጥ የሚገኘው የዓለማችን የመጀመሪያ የሚባለው የነዳጅ ማውጫ ጉድጓድ በተቆፈረ ሰዓት በጣም ከፍተኛ ገንዘብ ኢንቨስት አድርገው ነበረ። ከዛ ሌላም አውሮፓ ውስጥ የተሰራ የነበረው የባቡር መስመር ዝርጋታ ላይም ከፍተኛ ገንዘብ መመደብ ችለው ነበረ። ዩሮፕ ውስጥ የተለያየ ቦታ ላይ ወደቦችን መመስረት ጀመሩ። ከተለያዩ ሀገራት መንግስት ጋርም በመስማማት ጎዳናዎችን የመዘርጋት ስራ ላይም ከፍተኛ ተሳትፎ ማድረግ ጀመሩ። እንደ አውሮፓ ሌሎች ሀገሮችም እንግሊዝን የሮትሻይልድ ቤተሰቦች ከፍተኛ ጫና አድርገውባታል ወይም ተጽዕኗቸው ከፍተኛ ነበረ። በዛ ጫናም የተነሳ የእንግሊዝ መንግስት ወይም ባለስልጣናቱ ለሮትሻይልድ ቤተሰቦች ምርጥ የሚባሉ ፕሮጀክቶችን እንዲሰሩና እንዲያጠናቀቁ እድል ሰጣቸው፣ ቅድሚያ ያደረጋቸው። ለምሳሌ በ1859 ግብጽ ውስጥ የስዊዝ ካናል ኮንስትራክሽን አንድ ብሎ ተጀምሮ ነበረ። እንግሊዞች እንኳን በጣም እርግጠኛ ሆኖ ነበረ ይህ መንገድ ከተከፈተ የዓለማችን የንግድ መስመርን በደንብ ያሳልጣልም፣ ከፍተኛ ጥቅም ይገኝበታል ብለው እርግጠኛ ነበሩ። ምክንያቱም እንደሚታወቀው ይህ መንገድ ማለት ዩሮፕ፣ አፍሪካ፣ ኤዥያን ጨምሮ በዓለማችን ላይ ትልልቅ የሚባሉትን ሀገራት በአንድ ላይ የሚያገናኝ መስመር ነበረ። ስለዚህ እንግሊዞች በጣም ጫና ሲያሳድሩ የነበረው ይህ መንገድ በተከፈተ ሰዓት ላይ ድርሻ እንዲኖራቸው ከፍተኛ ፍላጎት ነበራቸው። ግን በጊዜው የግብጽ መሪ የነበረው ሰይድ ፓሻ ከእንግሊዞች ጋር ከነጭራሹ አይስማማም ነበረ። በጣም የቋመጡበትና የጓጉትን ስዊዝ ካናልን ማግኘቱ ለእንግሊዞች አሁን ህልም እየሆነባቸው መጣም። የስዊዝ ካናል ስራም ከተጀመረ በኋላ በ1869 በአጠቃላይ ስራው መጠናቀቅና ለአገልግሎት መቅረብ ቻለ። ግን ከ10 ዓመት ቆይታ በኋላ ግብጾች ከፍተኛ የሆነ ኢኮኖሚ ውድቀት ወይም የገንዘብ እጥረት አጋጠማቸው። ያንን ችግራቸውንም ለማለፍ ግብጾቹ ያደረጉትና የወሰኑት ይህንን ካናል ሼሩን እንሸጣለን ብለው ወሰኑ። እንደሚታወቀው እንግሊዝ ደግሞ ገና ከመጀመሪያም ይህንን ማሳለጫ መንገድ በጣም ጓጉታ ተጠብቀውና ተፈልገው ነበር። በሚገርም ሁኔታ ግን እንግሊዝ የምታክል ሀገር በዛ ሰዓት ላይ ግብጾች ያስቀመጡትን አክሲዮን ወይንም ሼር ለመግዛት ያን ያህል መጠን ገንዘብም ከነጭራሹ አልነበራቸውም። ስለዚህ ከእንግሊዞች ቀድሞ የዚህ የካናሉን አክሲዮን ወይንም ሼሩን ሌላ ሀገር ከመግዛቱ በፊት ሮትሻይልዶች ወዳጅነታቸውና ቀረቤታቸውን አሳይተው ያለምንም ዶክመንት ስምምነትና ሳይፈረም ምንም አይነት ወረቀት 5 ሚሊዮን ፓውንድ የሚደርስ ከፍተኛ ገንዘብ ለእንግሊዝ መንግስት አበደሯቸው። ከዛ ሌላም በ1893 አሜሪካ ውስጥ ከፍተኛ የሆነ የወርቅ እጥረት ባጋጠማቸው ሰዓት በዛ ሰዓት ላይ የአሜሪካ መንግስት ከጄፒ ሞርጋን ጋር ግንኙነት ካደረገ በኋላ የነገራቸውና ያዘዛቸው በጣም በፍጥነት የምንፈልገውን ያህል ወርቅ መጠን አዘጋጁልን ነበር ያላቸው። አስቡት፣ የተጠየቁት እንግዲህ 10 እና 20 ኪሎ ወርቅ አይደለም። የአሜሪካ መንግስት ጠይቋቸው የነበረው 100,000 ኪሎ ግራም የሚመዝን ከፍተኛ የወርቅ መጠን ነበረ። ከደረሰባቸው ችግር አኳያ ሲታይ አሜሪካኖች ከነጭራሹ ያሟሉታል የሚባል ሁኔታ አልነበረም። ስለዚህ ካሰቡና ከተመካከሩ በኋላ ይህንን የሚፈልጉትን ወርቅ ወይም ጥያቄያቸውን ሊያሟላ የሚችል በዓለማችን ላይ አንድ ቤተሰብ እንዳለ ትዝ አላቸው። እነሱም ደግሞ የሮትሻይልድ ቤተሰቦች ናቸው። በዚህ ሰዓት ላይ በቀላሉ የሮትሻይልድ ቤተሰቦች በዓለማችን ላይ ልዕለ ኃያል የሚባል ቤተሰብ ነበረ። ለየት ያለ ኃይልና አቅም ነበራቸው። ምክንያቱም ባላቸው ኮንታክትና በሚያገኙት መረጃ አይምሯቸውን በጣም ብሪሊየንት ስለሆነ ገበያ ላይ የሚፈጠረውን ነገር ቀደም ብለው መገመትና ማወቅ ይችላሉ። ስለዚህ ቀደም ብለው የሮትሻይልድ ቤተሰቦችም የወርቅ ማውጫና የብር ማውጫ ጉድጓዶች ቁፋሮ በሚደረግ ሰዓት ላይ ከፍተኛ ገንዘብ ኢንቨስት አድርገው ቢዝነሱ ላይ ገብተው ነበር በዓለም አቀፍ ደረጃ።
ስለዚህ ይህን ያህል ከፍተኛ መጠን ያለው ወርቅ እነሱ አዘጋጁ ከተባሉ ለነሱ የግራ እጅ ጨዋታ ነው። በቀላሉም አዘጋጅተው እንደሚያመጡ ሙሉ እምነት ነበራቸው። ጄፒ ሞርጋንን በጠየቃቸው ሰዓት ላይ የትንሽ ጊዜ ቀጠሮ ከሰጡት በኋላ ከቆይታ በኋላ የተጠየቁትን የወርቅ መጠን በአጠቃላይ ለጄፒ ሞርጋን አስረከቡት ወይም አደረሱለት። ልክ እንደዛውም አሁንም ቢሆን በዓለማችን ላይ ማንኛውም ሀገር ከፍተኛ የሆነ የገንዘብ ቀውስ ወይም የኢኮኖሚ ቀውስ ባጋጠመው ሰዓት አይኤምኤፍን ይጠይቃል አይደለ? መቼ ስለ አይኤምኤፍ ሰምታችኋል ታውቃላችሁ ያስባለሁ። ልክ እንደ አይኤምኤፍ ደግሞ በድሮ ጊዜ በዓለማችን ላይ ላሉ ትልልቅ ሀገራት የሚፈልጉትን ያህል አማውንት ወይም ገንዘብ ያበድሩ ነበር። ግን በጣም በሚደንቀው ሁኔታ የተለያየ ሀገራትም የሚፈጠሩ የተለያዩ የኢኮኖሚ ቀውሶችም ዋና ምክንያት የሚባሉት የሮስቻይልድ ቤተሰቦች ናቸው። እነሱ ራሳቸው ይፈጥሩታል፣ እነሱ ራሳቸው ቀረፍን ይላሉ። በመሃል ግን ትርፍ ያገኛሉ። ምክንያቱም ደግሞ ብዙዎቹ እንደሚስማሙት ከሆነ አንድ ሀገር ላይ ወይም አንድ ቦታ ላይ ስቶክ ማርኬት ክራሽ ባደረገ ሰዓት ከጀርባ የሮስቻይልድ ቤተሰቦች እንዳሉበት በከፍተኛ ሁኔታ መረጃ ይወጣ ነበር። አንድ የበለጸገችና ያደገችን ትልቅ ሀገርንም ወደ ትልቅ ቀውስ ውስጥ በማስገባት ራሳቸው ከፍተኛ ጥቅም ያገኛሉ፣ ትርፋማም ይሆናሉ። እንደዚህ አይነት ቢዝነሶችን በመስራታቸው በዓለማችን ላይ ኮኔክሽናቸው ከፍተኛ በመሆኑ ስትራቴጂያቸውም ደግሞ ማንም ሰው የማያስበውና የማይገምተው በመሆኑ ይህ ቤተሰብ ያለፉት 200 ዓመታት በዓለማችን ላይ ኃይለኛ ሆነዋል። ዩሮፕን ደግሞ ሙሉ ለሙሉ ተቆጣጥረዋታል። ዛሬ ላይ ቤተሰባቸው በአጠቃላይ ነው ከተባለ ከመቶ የበለጡ አባላት ይገኛሉ። ግን ከዚህ መሃል ላይ በጣም የሚያስደንቀው ነገር በዓለማችን ላይ ሀብታም የሚባሉ ሰዎች ኢላን መስክ፣ ሙኬሽ አምባኒም ሆነ ዋረን በፌት በሀብታቸውና ባላቸው ከፍተኛ የሀብት መጠን ወይም ደግሞ የገንዘብ መጠን ሚሊዮነር ሆኑ፣ ቢሊዮነር ሆኑ፣ አሁን ደግሞ ትሪሊዮነር ሆኑ እየተባለ በዜናና በመገናኛ ብዙሃን ስማቸው እየተነሳ የምንሰማውን ያህል ልክ እንደነሱ የሮስቻይልድ ቤተሰቦች ላይ ያሉ መቶዎቹ ሰዎች ወይም ከመቶ የሚበልጡ ሰዎች አንዳቸውንም እንኳን ምንም አይነት ቦታ ላይ መረጃ አንሰማም፣ ስማቸውም አይጠራም። በዓለማችን ላይ ብዙ ቦታ ሮስቻይልድ ቤተሰቦችን ታውቋቸዋላችሁ ተብሎ በሚጠይቁ ሰዓት አንዳንድ ሰዎች ምናልባት አውቃቸዋለሁ የሚል እንኳን ብዙ ሰው ማግኘት በጣም ይከብዳሉ። በእርግጥ ይሄ ቤተሰብ በአሁኑ ሰዓት ላይ በዓለም ላይ ወይም ደግሞ በዓለም ላይ ላለ ህዝብ ሚስጥር ናቸው፣ የሉም፣ የተደበቁ ናቸው የሚባሉ አይደሉም። አስደናቂ የሚያደርገው እነዚህ ቤተሰቦች ወይም ይሄ ቤተሰብ ከመጀመሪያ ጀምሮ የግል ህይወታቸውንና ማንነታቸውን እየደበቁ ነው የኖሩት ወይም ሚስጥር አድርገውት ነው የኖሩት። የዚህ ደግሞ በጣም ትልቁና ዋና ምክንያት የሚባለው የደም ዝምድናቸው ነው ወይም ጋብቻቸው ነው። እንደሚባለው ከሆነ ሜር አምሴል ሮስቻይልድ ሊሞት ሲል ወይም ህይወቱ ሊያርፍ ሲል እንደ ኑዛዜ ለቀጣይ ትውልዶቹ ራሱን የቻለ ስክሪፕት የሆነ መመሪያ አስቀምጦላቸው ነበረ። ቢዝነሳቸው እንዴት መቆጣጠር እንዳለባቸው፣ ስማቸው እንዴት መጠበቅ እንዳለባቸው። ከዛ መሃል ላይ በአንደኛ ደረጃ የተቀመጠው የዚህ ቤተሰብ ማንኛውም ሴት የቤተሰባችንን ቢዝነስ አትካፈልምም አትመራውምም የሚል ነበረ። የቤተሰቡ የበላይ መሪ የሚሆነው ወንድ ብቻ ነው። ምክንያቱም የቤተሰቡ ሀብት ጠቅላላ ከቤተሰቡ እንዳይወጣ ይረዳል። ከዛ ሌላም ደግሞ ለየት ያለ አንድ ህግ ፈጥረዋል። የቤተሰባቻቸው ትዳር ወይም ደግሞ ጋብቻ ሲታይ ከአጎቶቻቸው ልጆች ጋር ነው የሚያዛምዷቸው። ማለትም ማንም ባዕድ አይገባም ማለት ነው። ሀብቱም ሆነ የቤተሰብ ሚስጥር ይዞ የሚወጣ ማንኛውም ባዳ መሀል ላይ አይገባም ማለት ነው። ሜር ባስቀመጠው የኑዛዜና እንዲሁም ወደፊት ማድረግ ያለባቸውን ውሳኔ ስለገለጸላቸውና ስለነገራቸው ከ1824 ጀምሮ እስከ 1877 ድረስ በሮስቻይልድ ቤተሰብ ውስጥ በአጠቃላይ እኒህ ከተባለ 36 የጋብቻ ስነ ስርዓቶች ተከብረዋል። በቀደምት አባታቸው ኑዛዜ መሰረትም ደግሞ ከዚህ ጋብቻ መሃል 30ው በኑዛዜው መሰረት የተደረገ ነው። ስለዚህ አሁን እዚህ ጋር ትልቁ ጥያቄ የሚሆነው እና እዚህ ቤተሰብ ውስጥ ታዲያ ማን ቀርተዋል? ዋናው ነገር የሮስቻይልድ ቤተሰቦች እንግዲህ አሁን እንደነገርኳችሁ በጣም የቆየ ነው። በዚህ ቤተሰብ ውስጥ ደግሞ ከመቶ የበለጡ አባላት ፊት ለፊት ይገኛሉ። ስለነሱ ደግሞ አንዳንድ ብሎ በየተራ መግለጹና መናገሩ ከነጭራሹ የሚታመን አይደለም። ግን መሰረታዊ ሆኖና ከላይ ያሉት እኒህ ከተባለ እስከ ትንሽ ዓመት ድረስ ወይም ደግሞ እስከ ቅርብ ጊዜ ድረስ እንግሊዝ ውስጥ ያለውን ቤተሰብ ይመራ የነበረው ጃኮብ ሮስቻይልድ ነበረ። እሱም ደግሞ ፌብሩዋሪ 26 2024 ላይ ህይወቱ አልፏል በ87 ዓመቱ። ከዛ በኋላ የጃኮብ ልጅ የሆነው ናታንያ ሮስቻይልድ የቤተሰቡ የበላይ ሆኗል። በአሁኑ ሰዓት ላይ ደግሞ ስዊዘርላንድ ውስጥ ነው የሚኖረው። የኤሌክትሮኒክስ እቃዎች ክፍል የሆነውና የተለያዩ ማኑፋክቸር የሆኑ ኩባንያዎችን የሚቆጣጠረው ቮሌክስ የሚባለው ኩባንያ የሱ ዋና ሲኢኦ ነው። ከዛ መቀጠል ደግሞ የሚጠራው የኤምኤም ሮስቻይልድና ሰስ የሚባለው ካምፓኒ ዋና ስራ አስፈጻሚ ሊቀመንበር አሌክሳንደር ዘ ሮስቻይልድ የሚባለው ግለሰብ ነው። በ2008 የቤተሰቡን ቢዝነስ ከመቆጣጠሩ በፊት ሆንግ ኮንግ ውስጥ የሚገኘው መልቲናሽናል ካምፓኒ ጆርዳን ማንሰል ግሩፕ ውስጥ ከፍተኛ አገልግሎት አድርጓል ወይም ስራ ሰርቷል፣ በሂሳብ ዘርፍ ማለት ነው። የዚህ ቤተሰብ ደግሞ አንድ ሌላ ለየት ያለ አባል አለ። ዴቪድ ሜር ሮስቻይልድ የሚባለው ልጅ ነው። እንግሊዛዊ አንድ አድቬንቸር ሲሆን ፊልም ወዳጅ ነው እና ፊልም ፕሮዲውሰር ነው። አዲስ ትውልድ እንደመሆኑም ደግሞ ዴቪድ የቤተሰቡን ቢዝነስ በአዲስ አቅጣጫ በአዲስ መልኩ ይዞት እየገፋና እየቀጠለ ነው ያለው። እስከ ዲሴምበር 2023 እንኳን የወጣው መረጃ ነው ከተባለ ሮስቻይልድ ቤተሰቦች በአጠቃላይ 20 ትሪሊዮን የሚደርስ ኔት ቫልዩ እንዳላቸው ወይም ሀብት እንዳላቸው ተገልጾ ነበረ። በመቀጠል ደግሞ ዋናው ነጥብ ላይ እንምጣ። ይህን ያህል ሀብት ኖሯቸውም እነዚህ ቤተሰቦች የሮስቻይልድ ቤተሰቦች ማንኛውም አባል የቢሊዮነር ሊስት ላይ በዓለማችን ለምንድን ነው የማይጠሩት? ስማቸውን ለምን አይታይም?
የሚለውን ጥያቄ ልመልስላችሁ። የዚህ ዋና መልሱ እንግዲህ ይህ ቤተሰብ ምንም እንኳን 20 ትሪሊዮን ዶላር አለው ቢባልም ግን ቤተሰብ ውስጥ ደግሞ ቀደም ብዬ እንደነገርኳችሁ ከመቶ የበለጡ አባላት ይገኛሉ። ስለዚህ ይህን ገንዘብ ለሁሉም እናከፍለው ከተባለ ሁሉም የሚደርሳቸው መጠኑ በጣም አነስተኛ ይሆናል። ለዛም ይመስላል ዲሴምበር 2023 ላይ ፎርቢስ እንዳወጣው ከሆነ ይህ ቤተሰብ ሮዝቻይልድ የሚባለው እንደ ቤተሰብ በዓለማችን ላይ አንደኛ የሚባል ነው ብሎ አስቀምጦታል። ግን ደግሞ የቤተሰቡ አባል ማንኛውም ግለሰብ በዓለማችን ላይ ሀብታም ከሚባሉ ሰዎች ተርታ ሊስቱ ላይ መገለጽና መጠራት አልቻለም። ስለዚህ እንግዲህ ይሁን ሁሉ ስታዩና ስትረዱ እርግጠኛ ነኝ በተለያየ ሀገራት ላይ በተለያየ መንግስታት ላይ ከፍተኛ ጫና ስላላቸውና ሁሉም ስለሚፈልጋቸው በዓለማችን ላይ የሚፈጠሩ ማንኛውም ነገር ላይ አብሮ ስማቸው መጠራቱና ሚስጥራዊ ቤተሰብ መሆናቸው የሚገለጽበት ዋና ምክንያት በአጠቃላይ ስናየው ከጅምሩ ይህንን ይመስላል። የዛሬ ቪዲዮ ረዘመ መሰለኝ፣ አፉ በሉኝ። ከምንም ነገር በላይ ስማቸው ቀድሞ እንዲጠራ የሚያደርገው አንደኛ ይሁዳዊ መሆናቸው ነው። ሁለተኛ ደግሞ በዓለማችን ላይ ላሉ የተለያዩ ጦርነቶች ከድሮ ጀምሮ በታሪኩ ላይ እንዳያችሁት ፈንድ ያደረጉ ስለነበረ የጥፋት ምንጭ ናቸው ብለው ብዙዎቹ ይወቅሷቸዋልም፣ ብዙ ምሁራንም ይስማሙበታል የሚባል ነው። እናንተስ ምን ትላላችሁ? ከዚህ በፊት ሰምታችሁ ነበረ? ስለነዚህ ቤተሰቦች ታሪክ ምን ሰምታችኋል? ያላችሁን ሀሳብ አስተያየት ኮሜንት ላይ አጫውቱኝ። እንዴት አገኛችሁ? ተመቻችሁ? ዛሬ ዓለም ድንቅ ናት የሚለው ፕሮግራሙ እንደተመቻችሁ እርግጠኛ ነኝ። ቪዲዮን ከወደዳችሁት ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁም ሼር አድርጉ። ልክ እንደዚህ ያዝናኑቁ ነገር የሚያስጨብጥ የተለያዩ ቪዲዮችን በዚህ ዩቲዩብ ቻናል ተራ በተራ አቀርብላችኋለሁ። በፍቅር የተሞላውና የሚያበረታታው ኮሜንታችሁን ሁሉ ጊዜ ያለ ትዕግስት እጠብቃለሁ። አቅራቢያችሁ ቃሲም መካ ነበርኩ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ